እሺ ሰላም እንዴት ናችሁ? ዛሬ የምንመለከተው ፒክቸር ወይንም ኢሜጅን ወደ ተለያየ ፒዲኤፍ ወይም ፓወርፖይንት በፍሪ እና በአንሊሚትድ እንዴት መቀየር እንደምንችል እናያለን። ይሄን ለምንጠቀመው ብዙ ጊዜ የተለያዩ ፎርማቶችን ፎርም በምንሞላበት ሰዓት ፎቶ፣ ፒክቸር ወይም ደግሞ ኢሜጅን በፒዲኤፍ ፎርማት ነው ፎርሞች የሚቀበሉት እና ስለዚህ በዚህን ሰዓት በቀላሉ እንዴት አድርገን ፒክቸር ወይም ደግሞ ኢሜጅን ወደ ፒዲኤፍ በቀላሉ በነፃ መቀየር እንደምንችል እናያለን ማለት ነው። ስለዚህ በመጀመሪያ ጎግል ወይም ደግሞ ክሮም ላይ እንገባለን። ክሮም ላይ ከገባን በኋላ ፒክቸር ቱ ፒዲኤፍ ብለን እንጽፋለን። ከዛም በኋላ ከዚህ ጋር መጀመሪያ የመጣችልን ክሊክ እናደርጋለን ማለት ነው። ስለዚህ እዚህ ጋር እንግዲህ የተለያየ ኮንቨርት ፕላትፎርሞች አሉ። ስለዚህ አሁን እዚህ ጋር ይሄኛው እዚህ ጋር እንደምታዩት አይ ላቭ ፒዲኤፍ የሚለው ብዙ ጊዜ ፈጣን አንሊሚትድ እና ፍሪ ነው ማለት ነው። ስለዚህ እዚህ ጋር ገብተን እንደዚህ ከገባን በኋላ እዚህ ጋር ሰሌክት ጂፒጂ ኢሜጅ ወይም ደግሞ ፒክቸር አለ። ስለዚህ እቺን ክሊክ ካደረግን በኋላ እንመርጣለን ማለት ነው። ስለዚህ ለምሳሌ እዚህ ጋር የምንፈልጋቸው ፒክቸሮች እነዚህ ከሆኑ የምንፈልገውን ፒክቸር ወይም ኢሜጅ ያክል መጠን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ደም ብለን እናስገባዋለን ማለት ነው። ስለዚህ በዚህ መልኩ ወደ ፒዲኤፍ መቀየር የፈለግነውን ፒክቸር አምጥቶልናል። ስለዚህ እዚህ ጋር አለ። ልክ የጎደለ ፋይል ካለ እቺኛዋን የመደመር ምልክት ተጭነን የምንፈልገውን ፒክቸር ማስገባት እንችላለን። ሁሉም ፒክቸሮች ገብተው ከሆነ ልክ እዚህ ጋር ኮንቨርት ቱ ፒዲኤፍ በማለት በቀላሉ መቀየር እንችላለን ማለት ነው። ስለዚህ አፕሎድ አድርጎ ጨርሷል። በዚህ መልኩ ተዘጋጅቷል ማለት ነው ፋይሉ። ስለዚህ አሁን ዳውንሎድ እያደረገው ነው። ስለዚህ እዚህ ጋር ዳውንሎድ ብለን ፒዲኤፉን ማውረድ እንችላለን ማለት ነው። ስለዚህ ይሄው ዳውንሎድ አድርጎልናል። ከዚህ በኋላ ቀጥታ ሄደን ፋይሉን መክፈት እንችላለን ማለት ነው። ይኸው እዚህ ጋር እንደምታዩት በቀላሉ ፋይሉን ከፍተን ማየት እንችላለን ማለት ነው። ይሄ ብቻ አይደለም። አሁን ወደ ፒዲኤፍ ነው የቀየርነው። ወደ ፒፒቲ ወይም ፓወርፖይንት እና ወርድ መቀየር እንችላለን። ፒክቸር ቱ ብለን ፒፒቲ ማለት እንችላለን። ወርድ ወደ እነዚህም መቀየር እንችላለን ማለት ነው። ስለዚህ የቅድም ያየነው ፎርማት ነው። በዚህኛው ገብተን ሴሌክት ካደረግን በኋላ በቀላሉና ፍሪ ነው፣ አንሊሚትድ ነው። በዚህ መልኩ በቀላሉ የምንፈልገውን ፋይል መቀየር እንችላለን ማለት ነው። ሰላማችሁ ይብዛ።